ባልሽው በፍቅር ላይ አልዳኝም እምቢ ብለሽ ጭንቅ ጥበብ ባርባር ሲለኝ ባዘንባ የሸኘሁሽ ያቆኛል የተለያየ ቤት ላይ ስለምመጣላቸው ኧረ ነይ ተመለሽ ነይ ነይ ከበል እነሱን እያየን አሁን ያንተ ስራ ነው እና ሙድዬ ያስክብኝ ነው እንደ አንተ አችሎሽ ሆን አችሎሽ በኔ ላይ ሌላ ሰው የሆንሽ ከበደልኩሽ ካስቀየምኩሽ ይፈረድ ልካስ። ሰላም ሰላም፣ እንዴት ናችሁ ፋሚሊ? እግዚአብሔር ይመስገን ያለሁኝ። እንደ እውነት ጠፍቻለሁ ምናምን ብዬ መሰከስ ምናምን እንደሌላው አይመቸኝም ማለት ያን አክል የሚጠብቀኝ ሰው አለ ብዬ ምናምን እንትን ስለማለል ማለት ነው። ምናልባት በጣም የሚጠበቁ ምናምን አካላቶች ጠፍቼ ነበር በዚህ ጉዳይ ነው ምናምን ሊሉ ይችላሉና እኔ ግን ለዚህ ነው ለማለት ትንሽ እንትን ስላለኝ ነውና በርግጥ የሆነ አላስጨንቅም ብቻ የሆነ ጉዳዮች ነበሩ በቃ ወደዚህ ነገር እንዳልመጣና ዛሬ ግን ትንሽ ለየት ያለ ነው ብዬ ያሰብኩት ነገር ከዛ ፊት በመቀርብበት ወይም ከማቀርባቸው ነገሮች ያው በኋላ ላይ ሰርፕራይዝ ብናደርግ ይሻላል። የማንነቱ ምናምን ብቻ ግን ትንሽዬ ሞነጫጭራለሁ ስዕል ነገር ምናምን ሞክራለሁና ለምን አልስልም ብዬ ስራሲና ወረቀቴን አነሳሁኝ። ከዛ ስስል ምናልባት እንድታዩ ምናምን ብዬ ካሜራ እንትን አድርጌያለሁና ወንድሜ ያለ ኢሳያስ ምርጥ ሰው ነው፣ ጓደኛዬ ነው። እንግዲህ አስተምረኝ ብሎኛል። እሱም እውነት የማስተማር ያክል እንኳን አቅም የለኝም፣ ግን ለመሞከር ያክል ምናምን እንደዛ እንትን እናደርጋለንና እስኪ ወደ ስራው እንግባ። ራስህን እስኪ ያቆኛል። ኦኬ ሰላም ቤተሰብ እንዴት ናቸው? ያው አብዛኛዎቹ ያቆኛል የተለያየ ቤት ላይ ስለምመጣላቸው። ኢሳያስ እባላለሁ እንግዲህ ለማያውቁ እና እንግዲህ ዛሬ ከማቲያስ ጋር ምናልባት ድብቅ ችሎታ ካለህም በዚሁ አጋጣሚ እኔ ስዕል እሞክራለሁ ብያለሁ። አንተም የሆነ ድብቅ ችሎታ ሊወጣ ስለሚችል አሉ ምን ስራቸው ስዕሎች አሉ። እነሱን እያየን አሁን ያንተ ስራ ነው እና ሙድዬ ያስክብኝ ነው እንደ አንተ ያው እንሞካከር በሚል ነው። አሪፍ ነው፣ የምር አሪፍ ነው። ለመሞከር ያህል በዛው አጋጣሚ ደግሞ ይህን ስራ ለሚመለከተው አካል እንዲያደርሱልኝ ይፈልጋል። በነገር ላይ እነዚህ እንትን ናቸው። ሻዶ ለመስራት ከፈለግ የሚጠቀሙ ይህ ማቴሪያል ነው። ይህ የራሳቸው ብሩሽ ነው። ይህ ደግሞ ይጠቀማሉ። ለመሞከር ኢንተረስቱ ካለ መስራት ይቻላል። እኔ ደግሞ ለማይፈለግ ብዙዎች የራሳቸው መንገድ ይጠቀማል ማለት ጀምር ማለት ነው። አንዳንዱ ከአይን መጀመር አለበት ይላል። አንዳንዱ ደግሞ ከምግብ ተነስቶ ፕሮፖርሽን ያመጣል ማለት ነው። ይህም በዛ አይታችን ከአይን ስጀምር ወጥ አይኖች አመጣጭናለሁ። ፕሮፖርሽናቸውን የፕሮፖርሽኑ ከመጣልኝ በኋላ አንገት ምናምን ያልኩ ወርዳለሁ ማለት ነው። ከሻሰት አንገት መስራት ነው አይመጣጠንም የሳይዙ ማለት ነው። እና ይህ ከአይን ጀምራለሁ። ሌሎች ከታች ደግሞ በጣም ፕሮፌሽናል ስትሆን ታደርገዋለህ እና ከአይን ጀምሬ እሰራለሁ ማለት ነው። የሰራነውን ግን ለተመልካች እናሳያለን። ተዘጋጅ ለዛ
ስለሰጥ ትመጣለህ። ልክ ሰራና ለሞት ተመለስ ትመጣ በአዲስ መንፈስ ባሉስ ነው የሚሰራው እና ያን ፓርት የኔ ባህል ይላል። ሌሎች ደግሞ የራሳቸው የሚጠቀማቸው ነገሮች ቤቶች እንዴ የሆነ ሰው ስዕል እየሳልክ ነው እንዴ? አንተ ስዕል መሳል እየቻልክ ነው እስከዛሬ አይሳልከኝ። እኔ ማንን ነው አንድ ያሳየኝና ሊሆንና አሰጣለሁ። እሺ እኔ ሳለ አንዴ ይሄንን ከመሳለ በፊት እኔ ሳለኝና ሊሆን እኮ ይሄን አንዴ ልጨርስ ከዛ በኋላ ያንተ ሰራላ ታይታል ስራዎች ነው። እሺ ማናት ግን እንዴት ነው የሚያምሩት? ለማን ነው ታሪካሊ እንዴ ለማውራት ይገርምበት አለ ያለው ማለት ነው። ዲናሚክና ነገር ማለት ብዙዎች ያላችሁ ስለነበረና ይሄ የቆየው ነው። የዛኔ አብረን እያለን ነው እንትና በቃ ተሰጣለ ተናረግ ነበር ማለት ነው። ይሄ ቦታ ታስታውሳለህ? ተውስታው እንደመፍጠር ያክል ነው የሚዘውት ነው። ለአሁን የለችም ነው እንጂ ከምን ልጀምርልሽ ብለሻል። ታሪኩን ለማወቅ ግን ያንቺ ደግሞ አንዴ ከሻለኪ እንደው ዝም ብለህ ንገረኝና የሆነ ነገር ልልልህ ማለት ላገባው እንጂ ካሜራም አስቀምጪ ይሰራል። አይቼው ካሜራ ለምንድነው ካሜራ ነው እንዴ? ኧረ አላየሁትም ነበር። በቃ እንግዲህ ቤተሰብ ከኔ ትባላለች። ጎበዝ ድምፃዊ ናት። በዚህ አጋጣሚ ልስፈንልህ ማለት ልስፈንላቸው ላንተም ልስፈን እሺ በቃ ልስፈን እሺ ግን የሚያስቀይማት ነገር እንዳይሆን ያው ብዙ ድምፅ የለኝም ግን ዝም ብዬ ለማለት ያህል ታሪኩን ስለነገርከኝ አስችሎሽ ሆን አስችሎሽ በኔ ላይ ሌላ ሰው የሆንሽ አስችሎሽ ሆን አስችሎሽ በኔ ላይ ሌላ ሰው የሆንሽ አስችሎሽ ሆን አስችሎሽ በኔ ላይ ሌላ ሰው የሆንሽ እንዴት ትመጣለች? ሰምተሻል? እኔ አይደለሁም ያልኩት እኔ አላዘዝኳትም። እኔ ነው ያው ይሄንን ዘፈን ሰምታ ትመለሳለች ይላል። ነገር የለም ለእሷ የሚሆን ስለሆነ
ተመልካቾች ያለውን ነገር ሰምታችሁ እናንተ የዋልሽው በፍቅር ላይ አልዳኝም እምቢ ብለሽ ጭንቅ ጥበብ ባርባር ሲለኝ ባዘንባ የሸኘሁሽ ኧረ ነይ ተመለሽ ነይ ነይ ከበደልኩሽ ካስቀየምኩሽ ይፈረድ ልካስሽ ከበደልኩሽ ካስቀየምኩሽ ይፈረድ ልካስሽ ግፍ የዋልሽው በፍቅር ላይ አልዳኝም እምቢ ብለሽ ጭንቅ ጥበብ ባርባር ሲለኝ ባዘንባ የሸኘሁሽ ኧረ ነይ ተመለሽ ነይ ነይ ከበደልኩሽ ካስቀየምኩሽ ይፈረድ ልካስሽ ማለት ፈጽሞ ኤክስፔክት አላደረኩኝም። ተመለሽ የሚል አይነት ያው እዚህ አይደለች ይችላል። አሁን መቼም ሰሎት አሳየኝ እስኪ እኔን ሳለኝ እንዴ እትልሻለሁ ብላ አሁንም አልጨረስኩም። እሷን ስል እቀመጣለሁ ሳለኝ አንዴ ቆይ አንቺን አይቼ ነው እዚህ ጋር እንትን ማለት ነው። ተንቀሳቀሽ በነገርሽ ላይ እኔ ስስል ምን ማለት ነው መሰለሽ ቀየር አድርጎ ወሰዱኝ ማለት ነው። አበላሽ ተፈልኸኝ ነው እሱ እንኳን አለ ግን ዳይሬክት አንቺን ማስቀመጥ ምናምን ነገር ስላልፈለኩኝ ቀየራለሁ። ቆይ ብራስ ይቻላል እቺ ትመስላለች። አሁን ምንም እኮ ነው አይመስልም። እስቲ አሁን ባይሆን አይኛውን አሳየኝ። በቃ እቺ ምን ናት? ካሜራማን አትመስልም? ኧረ ትመስላለች። እንግዲህ ወደ ማለቅ እየመጣ ነው ያለው የታርኩት በደንብ አሳየኝ። ካሜራውን እዚህ ጋር ማሳየት ይችላል። አስገባው ነው ጀርመላ ትባላለች። ልጄ ደግሞ ሄራን ትባላለች። ስራችን አላለቀም። ቀስ እያደረኩኝ ጨርሰዋለሁ። የተወሰነ ፐርሰንት ኦልሬዲ ወደ 80% ላይ ያለ በአንድ ጂም ስልክ ስለያዝኩኝ ትንሽ እንትን አድርጎኛል። ቤተሰብ እንዳያችሁት የቀድሞ ባለቤቴ ማለት እኮ አሁን ሌላ ሚስት አለኝ ማለት ነው። ያው አሁንም ሌላ ሚስት የለኝም፣ እየጠበኳት ያለው ይህ ይመስላል። ፐርፌክት አይደለሁም፣ ግን ለመሞከር ያክል ነው ማለት ነው።
በስዕል ውስጥ ራሱን የቻለ ትዝታዎች ምናምን ስላሉ ማለት ነው። ብዙ ትውስታዎች አሉ ከእሷ ጋር ደግሞ መጀመሪያ አካባቢ ያው በላሽ ሲሰራ የተነበረች በትራሱ ተመለኝ የነበረው ምናምን ነው። ቀጥሎ እንግዲህ የሄራንዬ የእሷን ብቻ ለማምጣት እሞክራለሁ። ዛሬ ላይ ሁለት ማን ላይ ሄራን የልጅ በጣም መሳል ፈልገው ልጅ ስለሆነች በጣም መሳል ፈልጋለሁ። ሌሎች የሰራኋቸው ስራዎች አሉ ማለት ነው። ማለት አንዳንዴ ሲደብረሽ ስራ ሳይኖር ምናምን ሲቀር እሞካከራለሁ እና እንግዲህ ይህን ይመስላል የዛሬ የስዕል ስራችን ማለት ነው።